በሰው ልጅ ህይወት ውስጥ አንድ ወቅት አለ። መንገዱ የሚከብድበት፣ ሸክሙ የሚበዛበት፣ ጓደኞች የሚርቁህ፣ ቤተሰብ አንተን መጠራጠር የሚጀምሩበት፣ ኪስህ ባዶ ሆኖ ልብህ ግን በህልም የሚሞላበት ጊዜ። በዚህ ወቅት ብዙዎች ተስፋ ቆርጠው ይቆማሉ። አንተ ግን በፍጹም አትቆምም። ምክንያቱም በአንተ ውስጥ ያለው ደም የኢትዮጵያዊ ደም ነው። ማዕበልን አልፈው እየቆሙ መከራን አሸንፈው የሳቁ መውደቅን ከማወቁ ጀግኖች የወረስከው ወኔ ነው። ስማኝ፣ ታሪካችን ተመልከት። ኢትዮጵያ በደካሞች አልተገነባችም። በፀሐይ እሳት በሚቃጠሉ ገበሬዎች፣ ሁሉንም ለልጆቻቸው በሚሰጡ እናቶች፣ መብራት በጠፋበት በሻማ ብርሃን በሚያጠኑ ተማሪዎች፣ ነገን አሻግረው በሚያዩ ህልመኞች እንጂ። ታዲያ አንተ ዛሬ ለምን ትቆማለህ? ከዚህ በፊት ብዙ የልብ ስብራቶች አልፈሃል። ብዙ ክህደቶችን ተቋቁመሃል። ውድቀትን አሸንፈህ እዚህ ደርሰሃል። ይህ ማለት በአንተ ውስጥ ገና ያልተነካ ትልቅ ጉልበት አለ ማለት ነው። እውነቱ ይህ ነው። ዘር ያለ መከራ ዛፍ አይሆንም። ወርቅ ያለ እሳት አይነጻም። ጠንካራ ሰው ደግሞ ያለ ፈተና አይወለድም። ጭንቀት የውስጥን ታላቅነት መውጫ መንገድ ነው። ምናልባት አሁን ደክሞ ይሆናል። ሰዎች በህልምህ ይስቁ ይሆናል። መንገዱ የማይቻል ይመስልሃል። አይቻልም የሚለው ቃል መሞከር ላቆሙ ሰዎች ብቻ የተሰጠ ስያሜ ነው። አሁን ተነስ፣ በእምነት ጸልይ፣ በዲሲፕሊን ስራ፣ በትዕግስት ታገል። በዚህ ምድር ላይ ስኬት በእድል አይመጣም በዋጋ እንጂ። በመንፈስ ጠንክር፣ በስሜት ጠንክር። የምታለቅስባቸው ሌሊቶች ይኖራሉ። ፍርሃትህ በጆሮህ ተወው ብሎ የሚያንሽካሽክባቸው ቀናቶች ይመጣሉ። ያን ጊዜ እንዲህ ብለህ መልስለት፣ ለማቆም አልነበረም እዚህ የደረስኩት። አንድ ቀን የናቁ ሰዎች እንዴት ቻልክ ብለው ይጠይቋል። አንድ ቀን ያንተ ስቃይ ለሌሎች ተስፋ ይሆናል። አንድ ቀን ታሪክህ በሺዎች ለሚቆጠሩ ሰዎች ያነሳሳል። ጉዞህ ገና አላበቃም። ህልምህ አልሞተም። እስትንፋስህ እስካለ ድረስ ፈጣሪ ባንተ ላይ ያለውን ስራ አላጠናቀቀም። ተጓዝ፣ ታገል፣ እመን። አስታውስ፣ በጣም የሚጣፍጠው ቡና በእሳት ያለፈ ነው። ደማቅ አልማዝ በጨለማ ውስጥ የተገኘ ነው። ታላላቅ ሰዎችም በመከራ ውስጥ የበቀሉ ናቸው። ይህን ቪዲዮ እስከ መጨረሻው ስላያችሁ እናመሰግናለን። ሼር፣ ሰብስክራይብ እና ላይክ ማድረጋችሁን አትርሱ። እስከ መጨረሻው ስላዳመጣችሁ እናመሰግናለን። ቸር ሰንብቱ። ቻው።